ሰላም ሰላም ጤና ይስጥልኝ ውድ የዋልታ ዴሊ ቻናል ቤተሰቦቻችን እንደምን ሰምታችኋል? በአንዳንድ ምክንያቶች መረጃ ወደ እናንተ ማድረሳችን ያቆምን እንደነበረ ይታወቃል። ለዚያም ይቅርታ እየጠየቅን በአዲስ መልኩ አዳዲስ መረጃዎችን ወደ እናንተ ለማድረስ ዝግጅታችንን ጨርሰናል። አብራችሁን ሁኑ እንላለን። በሀገር ውስጥ የሚገኙ በተለይም ደግሞ ወደ መካከለኛው ምስራቅ የሚገኙ መረጃዎችን ወደ እናንተ እናደርሳለን። ቤተሰብ ላልሆናችሁም ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳም። አብራችሁን ሁኑ። በሰሞኑን የኢራንና የእስራኤል ግጭት ዓለምን እያነጋገረ ይገኛል። ለመሆኑ የእነዚህ ሁለት ሀገራት ደመኛ ጠላት መሆን ምክንያት ምንድነው? አብረን እናያለን። ወትሮም በጠላትነት በአይነ ቁራኛ የሚጠባበቁት ሲበረታም በቀጥታና በተዘዋዋሪ የሚፋለሙት እስራኤልና ኢራን እስራኤል በከፈተችው ጥቃት ወደ ለየለት ጦርነት ውስጥ በመግባታቸው ዓለም ጭንቀት ውስጥ ገብቷል። እስራኤል በኢራን ዋና ከተማና በተለያዩ አገሪቱ ክፍሎች ውስጥ በፈጸመችው ከባድ ጥቃት በርካታ የአገሪቱ ከፍተኛ የጦር አዛዦችና የኒውክሌር ሳይንቲስቶች ሲገደሉ የኒውክሌር ተቋማትና ወታደራዊ መሰረተ ልማቶቿ ላይ ጉዳት መድረሱ ተዘግቧል። ኢራን አውዳሚውን የኒውክሌር ጦር መሳሪያ ለመታጠቅ ከጫፍ ደርሳለች። ይህም በህልውናዬ ላይ የተጋረጠ ስጋት ነው ስትል የምትከስ ሲሆን ኢራንም በበኩሏ እስራኤል ሉዓላዊነቷ እየተጋፋች በመሆኗ ራሷን ከመከላከል ወደ ኋላ እንደማትል አስታውቃለች። በዚህ ምክንያት የሁለቱ ሀገራት ድንበር ዘለል መጠቃቃት ወደ አውዳሚ የኒውክሌር ጦርነት እንዳያመራ ዓለም ስጋት ውስጥ ገብቷል። የመንግስታቱ ድርጅትና በርካታ ሀገራት እስራኤልና ኢራን ወደ ተባባሰ ሁኔታ ከመግባት እንዲቆጠቡ ጥሪ ሲያቀርቡ፣ አንዳንድ ሀገራት ከእስራኤል ጎን መቆማቸውን ሲያመላክቱ፣ ሌሎቹ ደግሞ የእስራኤልን ጥቃት አውግዘዋል። የቴህራንና የቴል አቪቭ ጠላትነት ምንጭ ምንድነው? እስከ አውሮፓውያኑ 1970ዎቹ መጨረሻ ድረስ በእስራኤልና በኢራን መካከል የነበረው ግንኙነት ከሌሎች የመካከለኛ ምስራቅና የባህረ ሰላጤው ሀገራት በተለየ መልኩ መልካም የሚባል ነበር። እስራኤል በ1948 ላይ ከተመሰረተች በኋላ ከግብጽ በመቀጠል ለአይሁዳዊቷ ሀገር እውቅና በመስጠት ሁለተኛዋ እስላማዊ ሀገር የነበረችው ኢራን ናት። በወቅቱ ኢራን ትመራ የነበረው በመካከለኛው ምስራቅ ጠንካራ የአሜሪካ አጋር በነበረው የሻህ ፓህለቪ ስርወ መንግስት ነበር። እንደ አውሮፓውያን አቆጣጠር በ1979 ላይ ኢራን ኢስላማዊ አብዮትን ተከትሎ መንግስታዊ ለውጥ ሲደረግ በሁለቱ ሀገራት መካከል ያለው ልዩነት መልኩን ቀየረ። የአያቱላህ አሊ ኮሚኒ ኢስላማዊ አብዮት የሻህ መንግስትን ገርስሶ ራሱን የጭቁኖች መሪ አድርጎ ብቅ ሲል የመንግስታቸው ዋነኛ መለያም የአሜሪካና አጋሮቿን ኢምፔሪያሊዝም መቃወም ሆነ። የአያቱላህ አስተዳደር ኢራን ከእስራኤል ጋር የነበራትን ግንኙነት አቋረጠ። ለእስራኤል ፓስፖርትም እውቅና ነስቶ በቴህራን የነበረውን የእስራኤል ኤምባሲን ለእስራኤል መንግስት ሲዋጋ ለነበረው ለፍልስጤም ነጻነት ድርጅት ፒኦኤል አሳልፎ ሰጠ። በመላው ዓለም የሚካሄዱ ግጭቶችን የሚያጠናው ኢንተርናሽናል ክራይሲስ ግሩፕ ዳይሬክተር የሆኑት አሊ ቫኤዝ የኢራን መሪዎች ጥላቻ የጀመረው ገና ከጠዋቱ ነው ይላል። በእስራኤል ላይ የመረረ ጥላቻ የአዲሱ የኢራን መንግስት መገለጫ የሆነው አብዛኞቹ የኢራን አመራሮች እንደ ሊባኖስ ባሉ አካባቢዎች ከፍልስጤም ተዋጊዎች ጋር ወታደራዊ ልምምድና ሽምቅ ውጊያ ሲያደርጉ ቅርበት ስለፈጠሩ ነው ይላል። ከዚህም በተጨማሪ አዲሲቷ ኢራን ራሷን የፍልስጤማውያን ጉዳይ በማጉላት የሙስሊሞች ተቆርቋሪ አገር ሆና ለመታየት ስለምትሻ ጸረ እስራኤል ሆና ብቅ ብላለች ይላል። እንደ ቫይዝ ገለጻ ቀደም ባሉት ዓመታት ለእስራኤል ትልቋ ስጋት ኢራቅ በነበረችበት ዘመን እስራኤል ኢራን ያመረረች ጠላት ትሆንብኛለች የሚል ጥርጣሬ አልነበራትም ይላል። ነገር ግን እስራኤልና ኢራን
በአይነ ቁራኛ እየተጠባበቁ ቆይተው ከሳዳም ሁሴን መንግስት መውደቅ በኋላ እስራኤል በቀጠናው ለደህንነቷ አደገኛው ሀገር ኢራን መሆኗን በማመን የዘውትር ስጋቷ ሆነች። በተለይም ኢራን ለሰላማዊ አገልግሎት ነው የምትለው የኒውክሌር አቅም ግንባታዋ የበለጠ እንቅልፍ ነስቷታል። ኢራን በመካከለኛው ምስራቅና በባህረ ሰላጤው አካባቢ ከእስራኤል ውጪ በቀጠናው ጠንካራ ሀገር የሆነችውን ሳውዲ አረቢያን በጥርጣሬ ትመለከታለች። በአብዛኛው ሱኒ ሙስሊሞች በሚኖሩበት ቀጠና የብዙሃኑ ሺአ ሙስሊሞች መገኛ የሆነችው ኢራን ወደፊት ሊቃጣባት ከሚችል ጥቃት ራሷን ለመጠበቅ ስትል በመረጠችው ስትራቴጂ ከቀረው ዓለም ልትነጠል መቻሏን ቫይዝ ይገልጻሉ። በዚህም የኢራን መንግስት ከአገራት ይልቅ በአካባቢው የተለያዩ ዓላማዎችን አንግበው ከሚንቀሳቀሱ ቡድኖች ጋር በማበር ፍላጎቱን ለማስጠበቅ ሲጥር ቆይቷል። ኢራን አክሲስ ኦፍ ሬዚስታንስ ስትል የምትጠራው ስብስብ በሊባኖስ፣ በሱሪያ፣ በኢራቅና በየመን የተሰራ ሲሆን በዋናነት በአገሪቱ ውስጥ ያሉና ጸረ እስራኤል የሆኑ ታጣቂ ቡድኖችን ያቀፈ ነው። ቴህራን በአሜሪካና አውሮፓ ህብረት አሸባሪ ተብሎ የተፈረጀውንና መቀመጫውን ሊባኖስ ያደረገውን ሂዝቡላህን ታስታጥቃለች። ጋዛን ለሚያስተዳድረው ሐማስ፣ በየመን ለሚንቀሳቀሱት ሁቲ አማጽያን ኢራን የተለያዩ ድጋፎችን በማድረግ በአካባቢው ተጽዕኖ ስትፈጥር ቆይታለች። እስራኤል ደግሞ በበኩሏ ኢራን በዙሪያዋ ይህ ሁሉ ስታከናውን ዝም ብላ አልተመለከተችም። ኢራን ውስጥ የሚገኙ ኢላማዎች እንዲሁም በዙሪያዋ ባሉ አገራት ውስጥ የሚንቀሳቀሱ በቴህራን የሚደገፉ ቡድኖች ላይ እርምጃ ስትወስድ ቆይታለች። ባለፉት ዓመታት በኢራንና በእስራኤል መካከል የነበረው ጦርነት ከመጋረጃ ጀርባ ያለ ጦርነት ተብሎ ሲገለጽ ኖሯል። ለዚህ ደግሞ ምክንያቱ ሁለቱ ሀገራት በሌሎች ሀገራት ውስጥ የሚገኙ ኢላማዎች ላይ ለሚፈጽሙት ጥቃት ኃላፊነት ሲወስዱ አይታዩ። በተለይ ኢራን እስራኤልን በቀጥታ ከመተንኮስ ይልቅ በምትደግፋቸው ታጣቂ ቡድኖች በኩል በእጅ አዙር ስታጠቃ ትኖራለች። እንደ አውሮፓውያን አቆጣጠር በ1992 የወቅቱ የሂዝቡላ መሪ የነበሩት አባስ አልሙሳዊ ግድያን ተከትሎ ለኢራን ቅርበት ያለው ኢስላማዊ ጂሃድ ቡድን ደቡብ አሜሪካ አርጀንቲና ውስጥ የሚገኘው የእስራኤል ኤምባሲን በቦምብ አጋይቶ 29 ሰዎችን ገድሎ እንደነበር ይታወሳል። እስራኤል ለሂዝቡላ መሪ ግድያ ኃላፊነት ባትወስድም የቴል አቪቭ የደህንነት ተቋም የሆነው ሞሳድ ግድያውን መፈጸሙ ይታመናል። ኢስላማዊው የጂሃድ ቡድንም ቢሆን የእስራኤልን ኤምባሲ ያጋየው ያለ ኢራን እውቅና እንደማይሆን በብዙዎቹ ዘንድ ይታመናል። እስራኤል የኢራን ጉዳይ አንገብጋቢ የሚሆንባት አያቶላህ ቴህራን የኒውክሌር ፕሮግራም ነው። ለዚህም ኢራን የቦምቡ ባለቤት እንዳትሆን እስራኤል የተቻላትን ስታደርግ ቆይታለች። ኢራን ግን የኒውክሌር ፕሮግራሟ ብቸኛው ዓላማ የኤሌክትሪክ ኃይል ለማመንጨት የሚውል ሰላማዊ ዓላማ ያለው ነው ስትል ቆይታለች። ይህን ምክንያት ጨርሶ የማትቀበለው እስራኤል በዲፕሎማሲ በኩል ኢራን ላይ ማዕቀብ ከማስጣል አልፋ ከአሜሪካ ጋር አብራ የኢራን የኒውክሌር ማብላያ ጣቢያን ስቱኢኔት በሚባል ኮምፒውተር ቫይረስ አውካ ከፍተኛ ጉዳት አድርሳ ነበር። እስራኤል የኢራን ኮምፒውተሮችን ብቻ ሳይሆን ሳይንቲስቶቿንም ኢላማ ያደረገችው በቴህራን ጎዳናዎች ላይ ገድላለች። በአውሮፓውያኑ 2020 በጉምቱ የኒውክሌር ሳይንስ ተመራማሪው ሞህሰን ፊክሪ ዛሂድ ላይ የተፈጸመው ግድያም ብዙ ያነጋገረ ነበር። የእስራኤል የስለላ ተቋም ሞሳድ እኒህን ተመራማሪ ለመግደል ያደረጋቸው ተደጋጋሚ ጥረቶች ሳይሳኩለት ቆይተው ነበር። ከ5 ዓመታት በፊት ከኢራን መዲና ቴህራን ወጣ ብሎ በሚገኘው ስፍራ ፊክሪ ዛሂድን የመግደል ውጥኑ ሰምሮለታል። ኢራንም ብትሆን በእስራኤል ላይ ድሮኖችንና ሮኬቶችን ስታስወነጭፍ እንዲሁም የእስራኤል ተቋማት ላይ የሳይበር ጥቃት ስትፈጽም ቆይታለች። የአረቡ አብዮትን ተከትሎ እንደ አውሮፓውያን አቆጣጠር 2011 በሶሪያ የተቀሰቀሰው የእርስ በርስ ጦርነት ሌላኛው የእስራኤልና የኢራን የቅራኔ ምንጭ ነው። ምዕራባውያኑ እንደሚሉት ከሆነ አመጽ የተነሳባቸው ፕሬዝዳንት በሽር አልአሳድን
በስልጣን ለማቆየት ኢራን የጦር መሳሪያ፣ ገንዘብና ስልጠና የሚሰጡ የጦር መኮንኖችን ልካለች። እስራኤል ደግሞ ጠንካራው የሊባኖሱ ሂዝቡላ ቡድን ከኢራን በሚያገኛቸው ድጋፎች በሶሪያ በኩል የሚያልፉ ስለነበሩ የበሽር አልአሳድን መንግስት ማስወገድን አጥብቃ ትሻ ነበር። እስራኤልና ኢራን የብስ ላይ በመጋረጃ ጀርባ የሚያካሂዱት ጦርነት ወደ ባህር ላይም ተሸጋግሮ በተለያዩ ጊዜያት በመርከብ የጉዞ መስመሮች ላይ ስጋት ሲደቅን ቆይቷል። እንደ አውሮፓውያን አቆጣጠር በ2021 ላይ እስራኤል እቃ ጫኝ መርከቦቿ ላይ በኦማን ባህረ ሰላጤ በኩል ሲያልፍ በኢራን ጥቃት እንደተፈጸመባቸው ከሳለች። ኢራን ደግሞ ቀይ ባህር ላይ ሲጓዙ በነበረው መርከቧ ላይ ለደረሰው ጥቃት እስራኤልን ተጠያቂ አድርጋለች። እንዲሁም እስራኤል በጋዛ ላይ ጥቃት መክፈቷን ተከትሎ የየመን ሁቲዎች በቀይ ባህር በኩል የሚያልፉ የእስራኤልና የምዕራባውያን መርከቦችን ኢላማ አድርገው ሲያጠቁ ቆይተዋል። በሰሞኑን እስራኤል በኢራን ላይ የከፈተችው ዘመቻ መቋጫው ምን ሊሆን ይችላል? ባለፈው አርብ እስራኤል ያልተጠበቀ ጥቃት በኢራን ከከፈተች በኋላ ጠቅላይ ሚኒስትሯ ቤንያሚን ኔታንያሁ ለኢራናውያን በቀጥታ መልእክት አስተላልፈዋል። በእንግሊዘኛ ቋንቋ ባስተላለፉት መልእክት ጨካኝና ጨቋኝ የሆነውን አገዛዝ ለመቃወም ጊዜው እንደደረሰ ተናግረዋል። የእስራኤል ወታደራዊ ተልዕኮ ነጻነታችሁን እንድትቀናጁ መስመር መጥረግ ነው ብሏል። የእስራኤልና ኢራን ወታደራዊ ፍጥጫ እየተጋጋለና የጥቃቱ መጠን እየሰፋ ባለበት በዚህ ሰዓት ብዙዎቹ የእስራኤል እውነተኛ የመጨረሻ ግብ ምንድነው ብለው እየጠየቁ ነው። በመጀመሪያው የጥቃት ቀን ኔታንያሁ እንዳሉት ኢስላማዊ አገዛዙን የኒውክሌርና የባላስቲክ ሚሳኤል ስጋት በቀላሉ መቋጨት ብቻ ነው ወይስ የኢራንን የኒውክሌር መርሃ ግብር መቆጣጠር የሚያስችለውን የቴህራንና የዋሽንግተንን ንግግር ማደናቀፍ አሊያም ደግሞ ለኢራናውያን ነጻነት መንገድ በመድረግ የኢራንን ሃይማኖታዊ አገዛዝ እስከ ወዲያኛው የማሰናበት ግብ ያደረገ ነው ተብሏል። የእስራኤል የረጅም ዘመን ጠቅላይ ሚኒስትር በፖለቲካ ህይወታቸው የኢራን ኢስላማዊ ሪፐብሊክ በዓለም ላይ የደቀነው አደጋ ማስጠንቀቅ የግላቸው ተልዕኮ በማድረግ ይታወቃሉ። የአሜሪካ ፕሬዝዳንቶችና የኔታንያሁ ጄኔራሎች ባለፉት ዓመታት ከአንድ ጊዜ በላይ በኢራን የኒውክሌር ጣቢያዎች ላይ ወታደራዊ ጥቃት እንዳይፈጽሙ ስለመከልከላቸው ይነገራል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት ለተጀመረው ጥቃት ፍቃድ አለመስጠታቸው ተናግረዋል። ይሁን እንጂ ኔታንያሁ የተሰጣቸው የተጠንቀቅ ቢጫ መብራት ጥቃቱን ለመፈጸም በቂ ሆኖ አግኝተውታል። አንድ የምዕራባውያን ባለስልጣን የእስራኤል ዋነኛ ግብ የኢራንን የኒውክሌር መርሃ ግብር መስበር እንደሆነ አስምረዋል። ይህ ውሳኔ ዓለም አቀፍ የአቶሚክ ኃይል ኤጀንሲን ጨምሮ በቀጠናው ባሉ ሀገራት ሰፊው ግዘት ገጥሞታል። የኤጀንሲው ዳይሬክተር ራፋኤል ግሮሲ አውዱ ወይም ሁኔታው ምንም ይሁን ምን የኒውክሌር ጣቢያዎች መጠቃት እንደሌለባቸው በተደጋጋሚ ጊዜ ተናግሬያለሁ ብለዋል። ከዚህ ባሻገርም ዓለም አቀፍ የህግ ባለሙያዎች ጥቃቱ በዓለም አቀፍ ህገ ወጥ ነው በሚልም እያወገዙ ነው። ይሁን እንጂ ብዙዎቹ የእስራኤል ጠቅላይ ሚኒስትር ግብና የከፍተኛ አማካሪዎቻቸውና አጋሮቻቸው ግብ አንድ መሆኑ ይታወቃል። በቻተም ሃውስ የመካከለኛው ምስራቅና ሰሜን አፍሪካ ፕሮግራም ዳይሬክተር የሆኑት ዶክተር ሳናም ኔታንያሁ የአገዛዝ ለውጥ ለማምጣት የግል ፍላጎታቸው ላይ ቢያተኩሩም የእስራኤል የፖለቲካና ወታደራዊ ተቋማት ግን የኢራንን የኒውክሌር መርሃ ግብር ለመቀልበስ በእጅጉ ቁርጠኛ ናቸው ይላሉ። ሁለተኛው ግብ የኢራንን የኒውክሌር መርሃ ግብር ለመቀነስ ለማሳካት ከባድ ቢሆንም በተወሰነ ደረጃ ሊሳካ ይችላል የሚሉት ባለሙያው፣ መጀመሪያው ግን የአገዛዝ ለውጥ በአጭርና በተጋጋለ ግጭት ለማሳካት ፈታኝ ነው ሲሉ አክለዋል። የኢራን የኒውክሌር መርሃ ግብርን ማውደም ኔታንያሁ የእስራኤልን ጥቃት የህልውና ስጋትን ለመደምሰስ ቅድመ እርምጃ አድርገው ይመለከታሉ። ኒውክሌር ቦምብ ለማበልጸግ የኢራን መገስገስ በእሳቸው አገላለጽ 9ኛ ደቂቃ ላይ ነው። ቴህራን መስመሯን እንድታልፍ አንፈቅድላትም የሚለው አቋማቸው የምዕራባውያን አጋሮቻቸውም ይደግፉታል። ይሁን እንጂ የኔታንያሁ ሰዓት በሰፊው ጥያቄ ውስጥ ወድቋል። ኢራን በተደጋጋሚ የኒውክሌር ቦምብ ለመስራት መወሰኗን አስተባብላለች። ባለፈው መጋቢት የአሜሪካ ብሔራዊ ደህንነት ዳይሬክተር ቱልሲ
ጋባርድ የደህንነት ባለሙያዎች ኢራን የኒውክሌር ጦር መሳሪያ እየገነባች አለመሆኑን ይከታተላሉ ብለዋል። ዓለም አቀፍ አቶሚክ ኃይል ኤጀንሲ በቅርቡ ባወጣው የሩብ ዓመት ሪፖርቱ ኢራን በቀላሉ ጦር መሳሪያ የሚሰራ 60 በመቶ የተጣራ የዩራኒየም ክምችት ላይ መድረሷን ወይም 9 የኒውክሌር ቦምብ መስራት የሚያስችል አቅም አላት ብለዋል። ባለፉት ጥቂት ቀናት ውስጥ የኢራን ሰፊ የኒውክሌር መርሃ ግብር 3 ቁልፍ ጣቢያዎችን ኢላማ አድርጓል። እነዚህም ናታንዝ፣ ኢስፋሃንና ፎርዶ ጣቢያዎች ናቸው። ዓለም አቀፉ የአቶሚክ ኃይል ኤጀንሲ በናታንዝ ጣቢያ ከመሬት በላይ ያለው የነዳጅ ማቀነባበሪያ መውደሙን ገልጿል። ኤጀንሲው በኢስፋሃን 4 ወሳኝ ህንፃዎችም እንደተጎዱ አስታውቋል። እስራኤል በኢራን የኒውክሌር ጣቢያዎች ላይ ያደረሰችውን ጉዳት ግዙፍ ስትል፣ ኢራን ግን በአንጻሩ የተወሰነ ነው ብላለች። በተጨማሪም እስራኤል የእውቀት ምንጭ ያለቻቸውን የኢራን ባለሙያዎች እየገደለች ሲሆን እስካሁን 9 የኒውክሌር ተመራማሪዎችና በርካታ ከፍተኛ ወታደራዊ መኮንኖችን ገድላለች። ወታደራዊ ጦር ሰፈሮችን፣ የሚሳኤል ማስወንጨፊያና ማምረቻዎችን የሚያካትተው የጥቃት ዝርዝር አሁን ወደ ምጣኔ ሀብታዊና የነዳጅ ጣቢያዎች ሰፋ ብለዋል። ኢራን በበኩሏ አጸፋዊ እርምጃ እየወሰደች ሲሆን በሁለቱም ወገን የንጹሃን ተጎጂዎች ቁጥር ግን እየጨመረ መጥቷል። ፎርዶ ጣቢያ ኢራን ሁለተኛ ግዙፍና በእጅጉ ጥበቃ የሚደረግለት ጣቢያ ነው። ነገር ግን በኢራን ሰፊ የኒውክሌር መርሃ ግብር ላይ እስራኤል ወሳኝ ጉዳት ለማድረስ ሁለተኛ ግዙፍና በእጅጉ ጥበቃ የሚደረግለትን ፎርዶ ጣቢያን መምታት አለባት። አንዳንድ ባለሙያዎች በተራሮች ስር በጥልቅ የተገነባ ውስብስብ ጣቢያ ኢራን የጦር መሳሪያ ለመሆን የተቃረበውን አብዛኛውን ዩራኒየም ያከማቸችበት ስፍራ ነው ብለው ያምናሉ። የእስራኤል መገናኛ ብዙሃን የወቅቱ ግብ ወደዚህ ጣቢያ የሚወስዱ መንገዶችን መዝጋት ለመሆኑ እየዘገቡ ነው። እስራኤል ተራሮችን መናድ የሚያስችል መሳሪያ የላትም። ነገር ግን የአሜሪካ አየር ኃይል ይህ መሳሪያ አለው። ኤምኦፒ በመባል የሚታወቀው ይህ መሳሪያ ኢላማዎችን ሰርስሮ መግባት የሚችል በመሆኑ ግዙፍ ጉዳት ለማድረስ ግን ለበርካታ ቀናት ድብደባ ማድረግ አለበት። የቀድሞ የአሜሪካ ባለስልጣንና በኮሎምቢያ ዩኒቨርሲቲ ማዕከል የዓለም አቀፍ ኢነርጂ ፖሊሲ ባለሙያ የሆኑት ሪቻርድ ሊከሰት ይችላል ብዬ የማስበው ኔታንያሁ ወደ ትራምፕ ስልክ ደውለው ይህን ሁሉ ስራ ሰርቻለሁ፣ ቦምቦች ስጋት እንዳይሆኑ አድርጌያለሁ፣ ነገር ግን የኒውክሌር መሳሪያ መርሃ ግብሩን ልገታው አልችልም ይላሉ ሲል ለቢቢሲ ተናግረዋል። አንድ ምዕራባዊ ባለስልጣን ፕሬዝዳንት ትራምፕ ምን እንደወሰኑ እስካሁን ግልጽ አይደለም ብለዋል። ትራምፕ ወዲህና ወዲያ ማለታቸውን ቀጥለዋል። ባለፈው ሳምንት መጀመሪያ የኒውክሌር ንግግር ጥቃት እንዳያደናቅፈው እስራኤል ኢራን ላይ መዛት እንድታቆም ጥሪ አቅርበው ነበር። የእስራኤል ጥቃት ከጀመረ በኋላ ደግሞ ጥቃቱን በማሞካሸት ከዚህ የከፋ እንደሚመጣ አስጠንቅቀዋል። ጥቃቱ ኢራን እጇ ተጠምዝዞ ወደ ስምምነት ሊያመጣት ይችላል የሚል እምነት አላቸው። እሁድ ዕለት ትሩዝ በተባለው ማህበራዊ ትስስር ገጻቸው በቅርቡ በእስራኤልና ኢራን መካከል ሰላም ይወርዳል፣ ብዙ የስልክ ልውውጥና ስብሰባዎችም እየተካሄዱ ነው ብለዋል። የኢራን ተደራዳሪዎች በኦማን መዲና መስካት እሁድ ዕለት ሊደረግ ታስቦ የነበረው ንግግር እስራኤል ጥቃት እንደማትፈጽም ቴህራን እንድታምን የተደረገ ማጭበርበሪያ ነው ብለው ይጠረጥራሉ። አርብ ዕለት በእስራኤል የዘነበባት እሳት ቴህራን ያልጠበቀችው ነው። በአውሮፓ ምክር ቤት የመካከለኛው ምስራቅና ሰሜን አፍሪካ ፕሮግራም ምክትል ኃላፊ የሆኑት ኤሊ ጃርማያ የእስራኤል ያልተጠበቀ ጥቃት የኢራንን የኒውክሌር መርሃ ግብር ለመቆጣጠር ፕሬዝዳንት ትራምፕ ስምምነት የመድረስ እድሉን የገደለ ነው ይላሉ። ምንም እንኳን አንዳንድ የእስራኤል ባለስልጣናት የጥቃቶቹ ዓላማ የአሜሪካን የዲፕሎማቲክ ጥረት ለማጠናከር ነው ቢሉም የጥቃቱ ቅጽበትና ስፋት ሙሉ ለሙሉ ንግግሩን ለማደናቀፍ ያለመ ነው ሲሉ ያክላሉ። ስለ ንግግሩ እውቅና ያላቸው ውስጥ አዋቂዎች ስምምነት ሊደረስ ይችል ነበር ብለዋል።
ይሁን እንጂ ይህም ቢሆን ቴህራን ቀይ መስመር ካለችው አሜሪካ ከምታቀርበው የኒውክሌር ማበልጸጊያ ከፍተኛ መጠን መቀነስ ላይ የተወሰነ ነው። ፕሬዝዳንት ትራምፕ በመጀመሪያ ስልጣን ዘመናቸው በአውሮፓውያኑ 2015 ታሪካዊ ከተባለው ስምምነት መውጣታቸውን ተከትሎ ኢራን ከተቀመጠላት የኒውክሌር ነዳጅ ማምረቻ የ3.67 በመቶ ገደብ አልፋለች። ሁለተኛ በሆነው በዚህ ሙከራ የአሜሪካ መሪዎች ስምምነት ላይ ለመድረስ ለኢራን በዘርፉ ባለሙያዎች የተገደበ መስኮት የተባለው የ60 ቀናት ቀነ ገደብ ሰጥተዋል። እስራኤል በ61ኛው ቀን ጥቃት ፈጽማለች። አሁን ላይ የኦማን መስመር ሞቷል የሚሉት ዶክተር ቫኪል፣ ነገር ግን ውጥረቱን ለማርገብና መውጫ መንገድ ለመፈለግ ቀጠናዊ ጥረቶች እየተካሄዱ ነው ብለዋል። አሁናዊ ውጥረት የመሳሪያ ክምችት፣ የዩራኒየም ማጣሪያና ሱፐርሶኒክ ሚሳኤል ብቻ አይደለም የሚል እይታ በቴህራን በኩል አለ። በጆን ሆፕኪንስ ትምህርት ቤት ዓለም አቀፍ ጥናት የመካከለኛው ምስራቅ ጥናትና ዓለም አቀፍ ጉዳዮች ፕሮፌሰር የሆኑት ቫሊ እስራኤል ለአንዴና ለመጨረሻ ጊዜ ኢራንን እንደ ሀገር አቅሟን ለመጣል የወታደራዊ ተቋሞቿና በእስራኤልና ኢራን መካከል ያለውን የኃይል ሚዛን ወሳኝ በሆነ መንገድ ለመቀየር ምናልባትም ኢስላማዊ ሪፐብሊኩን ሙሉ ለሙሉ ለመጣል ነው ብለው ይሞግታሉ። የኢራን ሕዝብ ምን አይነት ምላሽ እንደሚሰጥ ግልጽ አይደለም። በጠንካራ ዓለም አቀፍ ማዕቀቦችና ስርዓታዊ በሆነ ጥበብ ቁጥጥር ስር የተያዘው የኢራን 90 ሚሊዮን ህዝብ ባለፉት ዓመታት መከራ አሳልፏል። በዋጋ ንረት፣ ስራ አጥነት፣ የውሃና ኤሌክትሪክ እጥረት በመሰሉ ጉዳዮችና በስነ ምግባርና ሴቶች ላይ በሚጣሉ ገደቦች ምክንያት በየዓመቱ ተቃውሞዎች ይነሳሉ። በ2002 የነበረው ማዕበላዊ ተቃውሞ ታላቅ ነጻነት የተጠየቀበት ቢሆንም ከባድ የእስር ምላሽ ነበር የተሰጠው። የህዝቡን አቀባበል ግምገማቸውን የሚያጋሩት ፕሮፌሰር ናሰር ምናልባትም መጀመሪያ ላይ ተወዳጅ ያልሆኑ 4-5 ጄኔራሎች ሲገደሉ ህዝቡ እፎይታ ተሰምቶት ይሆናል። ነገር ግን አሁን መኖሪያ ህንፃዎቻቸው ሲመቱ፣ ሰላማዊ ሰዎች ተገድለዋል። የአገሪቱ የኃይልና የኤሌክትሪክ መሰረተ ልማቶችም እየተጠቁ ነው ብሏል። አብዛኞቹ ኢራናውያን አገሩ በቦምብ እየተደበደበ ከአጥቂ ጋር የሚወግኑበትና እንደ ነጻነት የሚያይበት ሁኔታ አይታየኝም። ኔታንያሁ እሁድ ዕለት በፎክስ ኒውስ የአገዛዝ ለውጥ የእስራኤል ጦር ጥረት አካል እንደሆነ በግልጽ ተጠይቀው ጠቅላይ ሚኒስተሩ በእርግጠኝነት ውጤቱ ይህ ነው የሚሆነው፣ ምክንያቱም የኢራን አገዛዝ በጣም ደካማ ነው የሚል ምላሽ ሰጥተዋል። እሁድ ምሽት የአሜሪካ መገናኛ ብዙሃን ምንጮቻቸውን በመጥቀስ ፕሬዝዳንት ዶናልድ ትራምፕ እስራኤል የኢራንን የበላይ መሪ አያቱላ አሊ ኮሚኒን ለመግደል የያዘውን እቅድ እንደሻሩ ዘግበዋል። ይህን ተከትሎ የእስራኤል ሹማምንት ትኩረታቸው የኢራን የፖለቲካ አመራሮች ላይ አለመሆኑን ወትውተዋል። በስተመጨረሻም የግጭቱ ፍጻሜ የሚወሰነው በአደገኛና ባልተገመተው ፍጥጫና አቋማቸው ባልታወቀው የአሜሪካ ፕሬዝዳንት ነው። የቀድሞ የእስራኤል መንግስት አማካሪና የአሜሪካ የመካከለኛው ምስራቅ ፕሮጀክት ፕሬዝዳንት ዳንኤል ሎቪ በቅርብ ጊዜ ውጤቱ የሚወስን መጨረሻ የሚገኘው በዩናይትድ ስቴትስ ብቻ ነው ይላሉ። መረጃው ሲጠቃለል እንግዲህ እስራኤል ብቻዋን ምንም ማድረግ እንደማትችል ነው የምንረዳው ማለት ነው። ጦርነቱን እንግዲህ ወዳን የገባችበት ከዚህ በፊት በእጅ አዙር ይጓጉ እንደነበረ አውርተናል። ነገር ግን የአሜሪካ ድጋፍ ከሌላት ምንም ማድረግ እንደማትችል ዓለም አይቷል ማለት ነው። ኢራኖች ግን ቆርጠው ተነስተዋል። ከዚህ በኋላ የሚመለሱም አይመስልም። ውጤቱን እንግዲህ አብረን የምናይ ይሆናል። እሷም የዶናልድ ትራምፕ ውሳኔ እየጠበቀች ነው ያለችው። በነገራችን ላይ የዓለም ጦርነት እንዳይሆን ይሰጋል። ምክንያቱም ዶናልድ ትራምፕ እጃቸውን ቢያስገቡ ፓኪስታንም እየጠበቀች ነው ያለችው። ሌሎች ሩሲያም አለች። ብዙ ኢራንን የሚደግፉ ሀገሮች አሉ፣ እስራኤልን የሚደግፉ ሀገሮች አሉ። አንድ ሰው እጁን ቢያስገባ ወይም ደግሞ እስራኤልን ሊያግዝ ቢሞክር ኢራንን የሚያግዝ ቡድን ሌላ ይገባል። ያ ማለት ወደ ዓለም ጦርነት ቀጥታ የሚያመራ ይሆናል ማለት ነው። ጠቅላይ ሚኒስትር ዶናልድ ትራምፕ ስምምነት ወይም ደግሞ ሰላም ፈጥራለሁ ብለው ያስባሉ። ሁለቱ ሀገራት በነገራችን ላይ መቼም ቢሆን ሰላም መፍጠር የማይችሉ ሰዎች ናቸው። ኢራንና እስራኤል ማለት ሌላ ሁለት ሀገር ቢጣላ ሊታረቅ ይችላል በፍጹም። ሁለቱ ግን
መስማማት አይችሉም። ጥንታዊ ጠላቶች ናቸው። ስምምነት ማምጣት እንኳን ከባድ ነው። ብቻ አስፈሪ ሁኔታ ውስጥ ነው ያለነው። ለማንኛውም ድል ለኢራን፣ ድል ለሙስሊሞች፣ ድል ለጭቁኖች ብለናል። በየዕለቱ አዳዲስ መረጃዎች ይወጣሉ። አዳዲስ መረጃዎችን ወደ እናንተ እናደርሳለን። ቤተሰብ ያልሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳም። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። መልካም ቆይታ